ተመልካቾቻችን ዛሬ የምንገኘው በቦሌ ክፍለ ከተማ ወረዳ 3 ሰላምና ጸጥታ አስተዳደር ጽህፈት ቤት ነው የምንገኘው። የሰላምና ጸጥታ አስተዳደር ጽህፈት ቤት ኃላፊ ስማቸውን እና ግብራቸውን ያስተዋውቁናል። ከዛ ባሻገር በ2018 በጀት ዓመት የ10 ወራት ስራዎች ምን እንደሚመስሉና በወፍ በረር ካስቃኙም በኋላ በተለይ የሰባተኛ ሀገራዊ ምርጫ ምን እንደሚመስል ዝግጅታቸው ምን እንደሚመስል እንዲያስቃኙን ወደ እሳቸው መራቸዋለሁ። ስሜ ኢንስፔክተር ስንታየው ታረቀኝ ይባላለሁ። ቦሌ ወረዳ 3 ሰላምና ጸጥታ አስተዳደር ጽህፈት ቤት ኃላፊ ነኝ። በዘንድሮ ዓመት ይህ በጀት ዓመት 2018 ነው። በዚህ በጀት ዓመት ለመስራት ያቀርነው ትልቁ ነገር ሰላምና ጸጥታውን የሚያስተዳድር ጽህፈት ቤት ነው። ይህን ስንሰራ ደግሞ በወንጀል ዙሪያ ላይ ያሉትን ነገሮች ወንጀል ሳይሰራ በፊት አስቀድሞ መከላከል ነው ትልቁ ስራችን። ወንጀል ሳይሰራ በፊት አስቀድሞ መከላከል፣ በሰው ላይ የሚሰራ ወንጀልም በንብረት ላይ የሚሰራ ወንጀል፣ በሀገር ላይ የሚሰሩ ወንጀሎች እንዳይሰሩ ሳይሰሩ በፊት አስቀድሞ በመከላከል የህብረተሰቡን፣ የነዋሪውን፣ የወረዳዋን ብሎም የከተማውን ሰላምና ጸጥታ ማረጋገጥ ነው ትልቁ ስራችን። ይሄን ለመስራት ደግሞ አቅደን የተነሳ ነው ትልቁ ነገር ከባለድርሻ አካላት ጋር አብረን ተናበን መስራት ነው። ይሄን ባለድርሻ አካላት ስንል ለምሳሌ ሰላምና ጸጥታ ደንብ ማስከበር አሉ በስሩ አዲስ አበባ ፖሊስ አለ። አዲስ አበባ ፖሊስ በእኛው ጋር ነው የሚሰራው። ፌዴራል ፖሊስ አሉ እና የተለያዩ አካላት አሉ ከኛ ጋር የሚሰሩ ባለድርሻ አካላት። ከነሱ ጋር ሆነን መስራት ነው ትልቁ ስራችን። ይህንን ለማድረግ ደግሞ ህዝቡን በየጊዜው እያወያየን የወንጀል መንስኤ የሆኑትን ነገሮች በማክሰም በማጥፋት እነሱ ላይ የተለያዩ ኦፕሬሽንን በመውሰድ ነው ስንሰራ የነበረው። ይህን ደግሞ ትልቅ ድል አስገኝቶልናል። ወንጀል እንዲቀንስልን አድርጓል። በፊት ያው ይታወቃል ወንጀል ብዙ የሚበዙባቸው ቦታዎች አሉ። አሁን ለምሳሌ የወንጀል የስጋት ቦታ ብለን የለየናቸው አሉ። እነዚህን የወንጀል የስጋት ቦታ ብለን የለየናቸውን በተደረገው ክትትልና ቁጥጥር በሚሰሩት ኦፕሬሽን የተነሳ እነዚህ ቦታዎች ቀንሰዋል ማለት ነው። እንደገና መሰረተ ልማት የሚሰሩት ኮሪደር ሲሰራም ራሱን የቻሉ በጣም ተግዳሮት የሆነብንና እንደ ወረዳውም እንደ ክፍለ ከተማውም ስጋት የሆነብን ቦታ አዲስ አበባ ስታዲየም አካባቢ እየተከመረ ብዙ ቱቦ ነበረ። ያ ቱቦ ብዙ ተግዳሮት ነበረው። ያን በመሰረተ ልማቱ ኮሪደር በሚሰራበት ወቅት ያ ቱቦ ከዛ ቦታ ላይ እንዲነሳ ተደርጎ ትልቁ እንደ ወረዳውም እንደ ክፍለ ከተማውም የወንጀል ስጋት የሆነው ቦታ እንዲቀንስ ተደርጎልናል ማለት ነው ያ መነሳቱ። እና ከዚሁ ስራ ጋር ተያይዞ 2018 ይታወቃል ብዙ መሰረተ ልማት የኮሪደር ስራዎች የተሰሩበት ወረዳ ያው የኛ ወረዳ ነው ማለት ይቻላል። ይህም ደግሞ ከብራስ ከኤርናሞል እስከ አትላስ ድረስ የተሰራው አስፋልት አለ። እንደገና ከኤርናሞል አለም ሲኒማ ድረስ የተሰራው አስፋልት አለ። አሁንም በመጠናቀቅ ላይ ያለው ከኤርናሞል እስከ ጎላጎል የሚሄደው እስከ አውራሪስ ድረስ ያለው የኛ ነው። እሱም እየተሰራ ነው ያለው አሁን ከኢምፔሪያል ጀምሮ እንደገና ደግሞ በ17 ጤና ጣቢያ በኩል እስከ ሻላ ድረስ የሚመጣው አስፋልት እስከ አባይ ባንክ የሚሰራው አስፋልት አለ። እሱም እየተሰራ ያለበት ነው አሁን በመጠናቀቅ ላይ። ሌላው ደግሞ ከኢምፔሪያል ጀምሮ እስከ ቺቺኒያ የኛ ድንበር ድረስ እየተሰራ ያለው አለ። እነዚህን አሁን ትልቁ የመሰረተ ልማት የኮሪደር ስራዎች ሲሰሩ ብዙ ተግዳሮት ነበራቸው። ያንን ተግዳሮት ቀድመን ስላቀር እየተመካከርን ስለሄድ ከባለድርሻ አካላት ጋር ተናበን ስለሄድ ያለምንም ችግር ልናሳካው ችለናል ያለቁትን ማለት ነው። ይሄም ከቅዳችን አንዱ አካል ነበረ። በዚሁ በጀት ዓመት ውስጥ ስለተሰራ ሊሳካልን ችሏል ማለት ነው። የቀሩትም አሁን በመጠናቀቅ ላይ ያሉትም በጥሩ ጅማሮ ላይ ነው ያሉት። የወንጀል ስጋት የምንላቸውን ቦታዎችና የወንጀል ስጋት የምንላቸውን ሰዎች ቀድመን እነሱ ላይ ስራ ስለሰራን ቀድመን እነሱን ወንጀል ሳይሰራ በፊት አስቀድሞ ለመከላከል የእርምት እርምጃ ስለተወሰደ ይሄ ሊሳካልን ችሏል ማለት ነው። እና ጽህፈት ቤቱ ብዙውን ስራ የሚሰራው ከባለድርሻ አካላትም ጋር ከማህበረሰቡም ጋር ነው። ከተለያዩ አደረጃጀቶች ጋር የሰላም ሰራዊታችን ለኛ ትልቅ ስራ እየሰራልን ያለ ነው። ትልቅ ስራ ሳይከፈለው የሚሰራ ለሀገር ብሎ የሚሰራ ሀገሩን የሚወድ የሰላም ሰራዊት ነው ያለው። እነዚያ የሰላም ሰራዊቶች ወጣቶች ናቸው። ኑ ባልናቸው ወቅት የሚመጡልን ናቸው ማለት ነው። እና
ነዋሪውም የወረዳውም ነዋሪም ጥሩ አመለካከት ያለው ነው። እነሱም ከኛ ጋር ባለድርሻ ሆነው ነው የሚሰሩት። ከዚህ የተነሳ በአዲስ አመት መግቢያችን ላይ በዚህ በጀት አመት የዘመን መለወጫን በዓል በሰላም ልናሳልፍ ችለናል። አብረን የተለያየ ሰዎችን ግንዛቤ እየፈጠርን ወንጀል ሳይሰራ በፊት አስቀድሞ እንዲከላከሉ የተለያዩ ስራዎችን በመስራት አዲስ አመትን በሰላም አልፈናል። የመስቀል በዓል የአደባባይ በዓል ነው። ያን አደባባይ በዓል በሰላም አልፈናል። የኢሬቻን በዓል የአደባባይ በዓል ነው። እሱንም በሰላም አልፈናል። በየጊዜው በዓላት መጡ ብለን ብቻ ሳይሆን ስራ የምንሰራው አስቀድመን ነው። ብዙውን ጊዜ እኛ ስራ የምንሰራው አስቀድመን ነው። ለምን አስቀድመን ከሰራን ያችን ቦታ ላይ ስጋት የምንለውን ቦታ እየቀረፍን ስለምንሄድ ሰላምና ጸጥታውን እናረጋግጣለን ማለት ነው። እና ከሱ ጋር ተያይዞ ሄደው ሌላ የተለያዩ በዓሎችን በቤት ውስጥም የሚከበሩ በአደባባይ እነ ጥምቀት በዓልን በሰላም አልፈናል። የአፍሪካ ህብረት ስብሰባዎችን በሰላም አልፈናል። የተለያዩ ያው ከመዲናዋ እንደምትታወቀው እንግዲህ ትልቁ የዲፕሎማሲ መዲና ናት። የተለያየ ስብሰባዎች ይካሄዳሉ። እንደኛ ወረዳ ደግሞ ባለኮከብ ሆቴሎች ብዙዎች የሚገኙት ከ94 በላይ እኛ ወረዳ ነው የሚገኙት። እዛ እነሱም መገኘታቸው ደግሞ ለሚመጡት እንግዶች ማረፊያ ትልቁ የኛ ወረዳ ነው ማለት ነው። እና የነሱን ሰላምና ደህንነትን ለማረጋገጥም ቀድመን ከተቋማት ጋራ ከሆቴል ባለቤቶች፣ ማናጀሮች፣ ከጥበቃዎች ጋር ሳይቀር ውይይት እናደርጋለን። ምንም አይነት ኮሽታ ሳይፈጠር የደህንነት ስጋት ሳይፈጠር የሚመጡት እንግዶቻችን በሰላም መጥተው በሰላም እንዲመለሱ ከተለያዩ ተቋማት ጋራ ውይይት እናደርጋለን። ይሄን ውይይት የምናደርገው ለምሳሌ ከጥበቃ ኤጀንሲዎች ኃላፊዎች ጨምሮ ጥበቃ በእያንዳንዱ ተቋም ያሉ ኃላፊዎችን ጨምረን የጥበቃ ላይ የተሰማሩትን ጭምር ምንም አይነት እነሱ በሚያገለግሉበት ቦታ በተሰማሩበት ቦታ በሚሰሩበት ቦታ ምንም አይነት የደህንነት ስጋት እንዳይኖር ከነሱ ጋር ውይይት እናደርጋለን። ይሄንንም ስላደረግ ተሳክቶልናል፣ እግዚአብሔር ይመስገን። ምንም እኛ ወረዳ ውስጥ ለስብሰባ መጥቶ ምንም አይነት ችግር የደረሰበት ለአፍሪካ ህብረት የሚባል ለሌላ ስብሰባዎችን መጥቶ ምንም አይነት ችግር ያጋጠመው የሀገር ውስጥ ዜጋም ይሁን የሀገራችን ዜጋ የሚሆን የውጭ ዜጋ ምንም ነገር የደረሰበት የለም ማለት ነው። እና ይሄንን ከምናደርገው ከህብረተሰቡ ጋር ከምናደርገው ውይይት ከምናደርገው ከአደረጃጀቶች ጋር ለምሳሌ ከሊስትሮ ጀምሮ ጫማ በማስዋብ ላይ የተሰማሩት ሳይቀር ከነሱ ጋር ከፓርኪንጎች ጋር ውይይት እናደርጋለን። መረጃ ሰጪዎች አለን። ከነዛ መረጃ ሰጪዎች ጋራ የት ምን ተፈጠረ የሚለውን ነገር በየቀሩ እንናበባለን። ይሄን የምናደርግበት ደግሞ ቴሌግራም አለን የራሳችን እንትን ከፍተን ነው እንትን የምንለው። ለእያንዳንዱ ደውለን ብቻ አይደለም ያየውን ያጋጠመውን በምስል የሚሆን በድምጽ የሚሆን እየተላላክን ይሄን ነገር ወረዳ ውስጥ ምንም አይነት የሰላምና የጸጥታ ችግር እንዳይፈጠር ይሄንን እየሰራን ነው የምንገኘው። እስካሁን ድረስ ባሉት የገጠመን የለም። አሁን ትልቁ ያለንበት 7ኛው የሀገራዊ ምርጫ ነው። አሁን ላይ 7ኛው የሀገራዊ ምርጫን ተከትሎ ሀገራችን ዲሞክራሲያዊ የሆነ ምርጫ ነው እያካሄደች ያለችው። ከዚህ ጋር ተያይዞ ምንም አይነት የሰላምና የጸጥታ የደህንነት ችግር ስጋት ሰው ሳይገባው ምንም አይነት ችግር ሳይፈጠር በሰላም እንዲጠናቀቅ ትልቁን ስራ እየሰራን ያለ ነው ማለት ነው። ከዚህም በፊት ነው የሰራነውም አሁንም ያው የተወሰነ ቀን ቀርቶናል ምርጫውን ለማካሄድ በሰላም እናጠናቀቃለን የሚል ከተሰራው ስራ ጀምሮ ከፌዴራል መንግስት ጀምሮ የከተማ አስተዳደራችንም የሰላምና ጸጥታ ቢሮ ትልቁን ዝግጅት ያደረገበት ነው። ሁሉም የጸጥታ አካል ተቀናጅቶ ኦሪንቴሽን የወሰደበት እየተናበበ የሄደበት የተለያዩ ስልጠናዎችን ወስደው ትልቁን ፍትሃዊ የሆነ ምርጫ እንዲካሄድ ስራ እየተሰራ ነው ያለው። ከዚህ ጋራም ተያይዞ አሁን እኛ እንደ ወረዳችን ነባራዊ ሁኔታም ምንድነው የሚያሰጋን የሚለውን ከማኔጅመንት ኮሚቴዎች ጋር ቁጭ ብለን በየጊዜው የምናይበት ነው። የሰላምና የጸጥታ ማኔጅመንት ኮሚቴ የራሳችን አለን። እነሱ ማለት ፖሊስ አመራር የፖሊስ ማኔጅመንቶች ያሉት ኮሚቴዎች ማለት ነው። የፌዴራል ፖሊስን ጨምረን ሰላምና ጸጥታ ሁነን ደንብ ማስከበር ሁነን እኛ ደግሞ በጋራ የምናየዋለን። ምን ውሎ አዳሩን ጨምሮ ማለት ነው። ውሎ አዳሩ ምን አለ የሚለውን ነገር በየጊዜው እየገመገምን የምንሄድበት አለ ማለት ነው። ምንም አይነት ሰው ስጋት እንዳይኖርበት ምንም አይነት ደግሞ ይሄንን ለማጫልሸት የምርጫ ፍትሃዊ እንዳይሆን ሊያደናቅፉ የሚሄዱ አካላት ቀድመን ማን ነው ምንድነው ምን ተፈጠረ የሚለውን ነገር እያንዳንዱን እየገመገምን እየሄድን ነው ያለነው። ትልቁኛ አሁን
ሰላማዊ ሆኖ ፍትሃዊ ሆኖ ምርጫው እንዲያልቅ ስለሆነ ትልቁ ዓላማችን ይህን እየሰራን ያለ ነው። ከዚህም ጋራ ተከትሎ ደግሞ የተለያዩ ክስተቶች ከነዋሪው ጋራ ከህብረተሰቡ ጋራ ችግር የሚፈጠር ካለ ከገበያ ከዋጋ ንረት ጋር ተያይዞ ምርት ከመደበቅ ጋር ተያይዞ ያሉትን ነገሮች ደግሞ ሰው ምንም አይነት የግብአት አቅርቦት አጥቶ እንዳይቸገር ይሄ ነገር ደግሞ እንዳይፈጠር ከነጋዴው ማህበረሰብ ጋርም ውይይት እያደረግ ምርጫኑም ተከትሎም ይሁን በተለያየ ኩነት ምንም አይነት የዋጋ ንረት እንዳይፈጠርና የኑሮ ውድነት ህዝቡን እንዳማረርና እንዳይከሰት ትልቁን ስራ እየሰራ ነው። ከዚህ ጋር ተያይዞም ያለ ነው ማለት ነው። በምርጫው ብቻም ሰላሙን ለማስጠበቅ ብቻ ስንል እዛ ጋር ሌላውም በሌላ ዘርፍም ምንም አይነት ነገር ሰው መጎዳት የለበትም የሚለውን ነገርም ትኩረት ሰጥተን ነው ይሄን ያለ ነው። ከትራንስፖርት ጋር ተያይዞ ራሱ በዚሁ ጋር ተያይዞ ሰው በነጻነት ይሄኛው ያሁን ብቻ አይደለም ወይ ምርጫ ስለደረሰ ብቻ ገበያ እናረጋጋለን አይደለም። ከበፊትም የመጣንበት የጽህፈት ቤታችን ትልቁና ዋናው የገበያ ማረጋጋት የኢኮኖሚ አሻጥር የሚሰሩትን ተከትሎ ስለሆነ ከበፊቱም በግባችን ውስጥ ያለ ስለሆነ እሱን ተከትለን እየሰራን ያለ ነው። አሁንም ይበልጥ አጠናክረን እየሰራን ያለ ነው። ከዚህ ጋር ተያይዞ እንግዲህ ያው 7ኛው ሀገራዊ ምርጫ ግንቦት 24 ይካሄዳል። እሱንም ቀደም እንዳልኩት ምንም አይነት ኮሽታ እንደ ወረዳችንም እንደ ክፍለ ከተማም እንደ ከተማም እንደ ሀገርም ምንም አይነት ነገር ሳይፈጠር እንደሚጠናቀቅ ባለ ሙሉ ተስፋ ነኝ ከእግዚአብሔር ጋራ። ይሄንም ከቢሮአችን ያስቀመጠው ትልቁ እቅድ እንደ ሀገርም ተይዞ በጸጥታ አካላት የተለያዩ ስልጠናዎችን እየተሰጠ የተለያየ ዝግጅት ተደርጎ እዚህ የደረሰ ስለሆነ በሰላም እንደሚጠናቀቅ ያው ባለ ሙሉ ተስፋ ነኝ ከእግዚአብሔር ጋር። አመሰግናለሁ። እጅግ በጣም እናመሰግናለን አቶ ስንታየው ታረቀኝ የሰላምና ጸጥታ አስተዳደር ጽህፈት ቤት ኃላፊ። ያው ወደ ጽህፈት ቤታቸው መተን በዚህ በጀት ዓመት በ2018 በጀት ዓመት የተሰሩ ስራዎችን ዘርዘር አድርገው እስከ ይህን 10 ወር ውስጥ ምን አጋጠመ ምን ተሰራ የሚለውን በደንብ በሰፊው አብራርተው ነግረውናል። ከዚህም ባለፈ የ7ኛ ሀገራዊ ምርጫ ምን እንደሚመስል ዝግጅታቸው ምን እንደሚመስል ችግሩ ቢፈጠሩ በምን አግባብ መሄድ እንዳለባቸው ሀገራዊ ምርጫውን በአግባቡ ፍትሃዊ ተአማኒነት ባለው መልኩ መጠናቀቅ እንዳለበት ገልጸውልናል እና እጅግ በጣም እናመሰግናለን። ክብረት ይስጥልን እንላለን።